እስኪ ቁልፍ አንድ ያስነሳልኝ መኪናው እንየው እስኪ። ያው መኪናው በዚህ መልኩ ይደበድባል። ቆይቶ ነው የሚነሳው። እስኪ ነዳጅ ሰጣ አድርገው። በዚህ መልኩ እንግዲህ ቀጥታ ወደ ስራ ገብተናል። ሙሉ ኤሌክትሪክ መስመር ቼክ አድርግልኝ ብሏል። ቼክ ኢንጂንም ያበራል መኪናው። እንደዚህም ኤቢኤስ ያበራል፣ ሌሎች ላይቶችንም ያበራል። በዚህ መልኩ ስራውን ጀምረናል። ሙሉ ሰርቪስ ኤሌክትሪክ ሙሉ ዘርግታችሁ ይሉኝ ብሏል። ቼክ አድርጉልኝ፣ ቼክ ይደረግ ምናምን በሚል በዚህ መልኩ ኤሌክትሪኩን አውርደነው ሙሉ ቼክ እያደረግነው እንገኛለን። ሙሉ ኤሌክትሪክ መስመር የተቆራረጡ ገመዶች ነበሩ ሙሉ ኤሌክትሪክ መስመሩን እስከ ኮምፒውተር ያለውን ድረስ የሚገባውን ኮምፒውተር ድረስ ፈተን ቼክ አድርገንለታል። ሙሉ ኮንቲኒቲ ያለውን መስመር ቼክ ተደርጎ ቼክ እያደረግነው እንገኛለን። ኤሌክትሪኩን ሙሉ ዝርጋታ ዘርግተን ቀጥታውን ወደ ኮምፒውተር ገጣውን ነው ሄደው ኮምፒውተሩን ቼክ አድርገን ኮምፒውተሩን ገጥማለን። አሁን የምታዩት የመኪና ኮምፒውተር ነው። የኮምፒውተር ሙሉ መስመሩን አጽድተን ወደ ቦታው መልሰን ወደ ፋብሪካው የተቆራረጡ ገመዶችንም ወደ ቦታው መልሰናል። ብዙ የተቆራረጡ ገመዶች ነበሩ እንደዚሁ ኮምፒውተሩ ጋር የማይደርሱ ማለት ነው። እሱ ተስተካክሎ ቼክ ኢንጂኑም አጥፍተን እናሳያችኋለን። በአሪፍ ሁኔታ አስተካክለንለት ደስ ብሎት ሄዷል ማለት ነው። በዚህ መልኩ እናንተም የተበላሸባችሁ ቼክ ኢንጂን ጉልበት የሚይዝ የተለያዩ የጌት ችግር ካለባችሁ የኪሎሜትር የስፒዶሜትር እንደዚሁም ኤቢኤስ ቼክ ኢንጂን ላይት ካለባችሁ ሙሉ ኤሌክትሪክ ሰርቪስ እናደርግላችኋለን። ከላይ ባለው ስልክ ቁጥር ደውሉልን። ሰላም።